ሰላም ሰላም የዩቲዩብ ቤተሰቦች ዛሬ ደግሞ በሌላ ቪዲዮ ተመልሰናል። ይሄን ቪዲዮ ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ በማድረግ ይሄን ቪዲዮ እንድጀምሩ ያልኩኝ ዛሬ ደግሞ እንዴት የዩቲዩብ ተምኔት እንደምንሰራ በዚህ ቪዲዮ የምናይ ስለሚሆን ሁላችሁም ይሄን ቪዲዮ ላይክ፣ ሼር በማድረግ እየገባችሁ እንዴት ተምኔት እንሰራለን። ተምኔት ብር የሚያስወጣ በቀላል አፕሊኬሽን የሚሰራ ሲሆን ሌሎች የቪዲዮአችን ቪው የሚጨምርልን ነው። ደግሞ ሌሎች ዩቲዩበሮች ይሄን ተምኔት በብር ነው የሚሰራ ይላሉ። እኛ ጋር ግን ሁላችሁም በነፃ ነው የሚሰራው በነፃ። ዛሬ በዚህ ቪዲዮ እንዴት ተምኔት ሰርተን እንዴት ቪዲዮአችን ላይ ተምኔቱ እንደምናስገባ እንዴት በቃ አንዱ ተምኔት የሚሰራው ሰውዬ ተጨንቆ ያደረውን እኛ የሱን እንዴት ወስደን እንደምንሰራ ዛሬ በዚህ ቪዲዮ ስለምናያሳያችሁ ወደ ቪዲዮ ሁላችሁም እየገባችሁ ይሄን ቪዲዮ እንደምታዩት እንተባበራለን። ዛሬ እንዴት ተምኔት እንደምንሰራ በትክክል እናያለን። ወደ ቪዲዮ እየገባችሁ ይሄን ቪዲዮ ከማየታችሁ በፊት ሁላችሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ይሄን ቪዲዮ ጀምሩ። አንደኛው ህግ አፕሊኬሽኑን ታወርዳላችሁ፣ መነግራችሁን አፕሊኬሽን ታወርዳላችሁ። ሁለተኛው ህግ ደግሞ በህጉ መሰረት እየሄዳችሁ እሺ። በመጀመሪያ ወደ ዩቲዩብ እንገባና አንዱ ቪዲዮ እንመርጣለን ተምኔት የምንሰራበትን። ከዛ ሼር ብለን ኮፒ ሊንክ እንለዋለን። ኮፒ ሊንክ ካልነው በኋላ እንወጣና ወደ ክሮም እንገባለን። ከዛ ክሮም ውስጥ እንገባና ዩቲዩብ ተምኔት ዳውንሎድ ብለን እንጽፋለን። ከዛ በኋላ የሚመጣልን ጽሁፍ መጻፊያ ላይ እዛ ላይ ኮፒ ብለን ቅድም ኮፒ ያደረግነውን አሁን ፔስት እናደርገዋለን። ፔስት ካደረግነው በኋላ ቪዲዮ ይመጣልናል ማለት ነው። ከዛ ቪዲዮን ወደ ታች ብለን አንዱን ቪዲዮ መርጠን ፎቶ ዳውንሎድ ኢሜጅ የሚለውን እንነካለን። ከዛ ዳውንሎድ ኢሜጅ የሚለውን እንነካና ወተን ማጂክ የሚባል አፕሊኬሽን አለ። ማጂክ የሚለውን አፕሊኬሽን እንነካና ከዛ ወደ ሪሙቭ የሚላለን የቅድሙን ያወረድነው ፎቶ እንመርጥለታለን። የመረጥነው ፎቶ ደግሞ በደንብ ስንጫነው ቀይ ያመለክታል። ያው እንደምታዩት እየተስጫነው ቀይ ያመለክታል። በሁለቱም ጎን ሰውየው ፊት ስንለው ቀይ ይመጣል። ከዛ በኋላ ዲሌት የሚለዋለን ስንነካው ሰውየው ይጠፋል ማለት ነው። ከዛ ኔክስት የሚለውን እንነካለን። ከዛ በኋላ ኔክስት አሁን ከዛ ሴቭ እንለዋለን። ሴቭ ካልነው በኋላ ከዛ እንወጣና አሁን ወደ እንገባለን ወደ ዩቲዩብ ማቀናበሪያ ፎቶ ኤዲተር። ከዛ በኋላ እዛ ውስጥ ከገባን በኋላ የቅድም ወደ ሴቭ ያደረግነውን ፎቶ እናወጣዋለን። ሰውየውን ያጠፋነው ከዛ ሰውየውን ያጠፋውን ትነካና ከዛ አድ ፎቶ የሚለውን ነካና ከዛ የራሳችንን ፎቶ እንፈልጋለን። ከዛ አሁን እኔ የራሴ ፎቶ መረጥኩ። ከዛ አድ የሚለውን ነካውና ከታውት የሚለውን ከዛ በኋላ ፐርሰናል እንላለን። ከፈለጋችሁ ፊታችሁ፣ እኔ ግን ፐርሰናል የሚለውን ትነኩታላችሁ። ከዛ በኋላ ያቺ ከላይ ያለችውን የስራ ስም ራይት እንለውና የስራ ስም ምልክቷን እንነካለን። ከዛ በኋላ የሚጠፉ ቦታዎች ላይ ነክተን እናጥፈዋለን ማለት ነው። አሁን ወደ ማለቅ ደርሷል። ከዛ ራይት እንለዋለን። ከዛ ኔክስት የሚላለን እንነካውና ሴቭ የሚላለን። ሴቭ ቱ ጋላሪ የሚለውን እንነካለን። ይህ ቪዲዮ አለቀ ማለት ነው። ይህ ቪዲዮ እንግዲህ አልቋል። ዛሬ ደግሞ ይህ ቪዲዮ ያያችሁት ይህ ቪዲዮ። ስለዚህ ቪዲዮ ያልገባችሁ ነገር ካለ ኮሜንት ላይ ጻፉልንና ይህን ቪዲዮ ለማበረታታት ሁላችሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩ።